ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር ከ1918 እስከ 2013 ደቡብ አፍሪካዊ የፖለቲካ አቀንቃኝ ሲሆን የአፓርታይድ አገዛዝን በመቃወም ከ20 ዓመታት በላይ በእስር አሳልፏል። እንደ አውሮፓውያን አቆጣጠር በ1994 ማንዴላ የመጀመሪያው የደቡብ አፍሪካ ዲሞክራሲያዊ መሪ ሆኖ ተመረጠ። እንደ አውሮፓውያን አቆጣጠር በ1993 የኖቤል የሰላም ሽልማት በደቡብ አፍሪካ ውስጥ የነበረውን የዘር መድሎ ለማስቆም ባበረከተው አስተዋጽኦ ተሸልሟል። የደቡብ አፍሪካ ዲሞክራሲያዊ አባት ተደርጎ ይወሰዳል። እንዲሁም አገሪቱ አንድ ለማድረግ ባበረከተው አስተዋጽኦ በስፋት ይደነቃል። ኔልሰን ማንዴላ በ20ኛው መቶ ክፍለ ዘመን እጅግ ከሚደነቁ የፖለቲካ መሪዎች መካከል አንዱ ነው። በተለይም የሚታወቅበት በአዲሱ አገር ይቅርታ ስለማድረግ ባደረገው አስተዋጽኦ ነው። ኔልሰን ማንዴላ ትራንስካይ ደቡብ አፍሪካ ውስጥ እንደ አውሮፓውያን አቆጣጠር በሐምሌ 18 ቀን 1918 ተወለዱ። ኔልሰን ማንዴላ በጦሳ ጎሳ መጠሪያ ማዴባ በመባል ይታወቃል። ማንዴላ የአካባቢው ጎሳ መሪ ቴምብ ጎሳ አባል ነው። በወጣትነቱ ኔልሰን ማንዴላ በአካባቢው ጎሳ ባህላዊ ስነ ስርዓቶች ላይ ይሳተፍ ነበር። ሆኖም ግን ከአባቱ በተለየ ሁኔታ ሙሉ ትምህርት ተከታትሏል። ማንዴላ በፎርት ሄር ዩኒቨርሲቲ ኮሌጅ እና ዊትዋተርስላንድ ዩኒቨርሲቲ ትምህርቱን ተከታትሏል። ኔልሰን ማንዴላ ጎበዝ ተማሪ ሲሆን በ1942 በሕግ ዲግሪውን አግኝቷል። በዩኒቨርሲቲው ቆይታ ኔልሰን ማንዴላ ነጭ ባልሆኑ ዜጎች ላይ የሚደርስባቸውን የዘር መድሎና እኩልነት ማጣት እንዲሁም ኢፍትሐዊነትን ተገንዝቧል። በ1943 የኤኤንሲ ፓርቲ ለመቀላቀል በመወሰን በአፓርታይድ ትግል እንቅስቃሴ ውስጥ መሳተፍ ጀመረ። በወቅቱ ከነበሩት ጥቂት የተማሩ የሕግ ባለሙያዎች መካከል አንዱ የነበረው ኔልሰን ማንዴላ በእጅጉ ይፈለግ ነበር። ከዚህ በተጨማሪ በኤኤንሲ ፓርቲ ውስጥ ባሳየው ቁርጠኝነት ወደ ከፍተኛ የአመራር ደረጃ ተሸጋግሯል። እንደ አውሮፓውያን አቆጣጠር በ1956 ኔልሰን ማንዴላ ከሌሎች በርካታ የኤኤንሲ አባላት ጋር ታስሮ አገርን በመክዳት ክስ ተመስርቶበታል። ከተንዛዛ የፍርድ ሂደት በኋላ ተከሳሾቹ እንደ አውሮፓውያን አቆጣጠር በ1961 በነጻ ተለቀቁ። ሆኖም ግን ኤኤንሲ በመከልከሉ ኔልሰን ማንዴላ በአፓርታይድ አገዛዝ ላይ በጦር ኃይል የተመራ መቋቋም እንደሚኖርባቸው አሳስበዋል። ይህም ለኡምኮንቶ ዌሲዝዌ መሰረት አስተዋጽኦ አድርጓል። ይህ ቡድን የደፈጣ ተዋጊ ቡድን ነበር። ኡምኮንቶ ዌሲዝዌ በበርካታ የአፍሪካ ሀገራት ስልጠና በመውሰድ በደቡብ አፍሪካ ውስጥ የተለያዩ ጥቃቶችን ማድረስ ጀመረ። እንደ አውሮፓውያን አቆጣጠር በ1963 ማንዴላ እንደገና ታሰረ። እናም በሀገር መክዳት ተከሰሰ። በዚህ ጊዜ መንግስት ማንዴላ የደቡብ አፍሪካን መንግስት ለመጣል ያስረዋል ሲል የጥፋተኝነት ውሳኔ ወሰነ። ሆኖም ግን ጉዳዩ ዓለም አቀፍ ትኩረትን በማግኘቱና የደቡብ አፍሪካ የአፓርታይድ አገዛዝ በዓለም አቀፍ ማህበረሰብ ስር ጥብቅ ቁጥጥር ወደቀ። ከፍርድ ሂደቱ መጠናቀቅ በኋላ ኔልሰን ማንዴላ ረጅም ንግግር አደረጉ። በዚህ ንግግር ላይ ለዲሞክራሲ ስላላቸው እሳቤ ቁርጠኝነት ማረጋገጥ ችለዋል። የማንዴላ የሞት ፍርድ ወደ ዕድሜ ልክ እስራት ተቀይሮ ከ1964 እስከ 1981 በኬፕታውን አቅራቢያ በምትገኝ ሮበን ደሴት እስር ቤት ውስጥ ታሰረ። እስር ቤቱ ውስጥ ሁኔታዎች በጣም አስቸጋሪ ነበሩ። ሆኖም ግን ማንዴላ ከሌሎች በርካታ የፖለቲካ እስረኞች ጋር በመሆን የጠበቀ ጓደኝነት ለመመስረት እናም አስቸጋሪ የእስር ቤት ሁኔታ ለመቋቋም ችሏል። ከዚህ በተጨማሪ እስር ቤት ውስጥ ኔልሰን ማንዴላ ከፍተኛ ስነ ምግባር ያሳይ ነበር። እስር ቤት ውስጥ በየዕለቱ ጥናትና የአካል ብቃት እንቅስቃሴ ያደርግ ነበር። ከረጅም ጊዜ በኋላ ስለ እስር ቤት ቆይታው ሲናገር ወቅቱ ከባድ ትምህርት የተማረበት ጊዜ እንደሆነና እንዲያውም በጣም አስቸጋሪ ነበረ ብሏል። ማንዴላ በእስር ቤት ውስጥ ከአንዳንድ ጠባቂዎች ጋር ጓደኝነትን ለመስረት ችሏል።
ማንዴላ በሌላ ጊዜ እንደተናገረው የሚዋጋው ከአፓርታይድ ስርዓት እንጂ ከነጭ ግለሰቦች ጋር አለመሆኑን ነው። በእስር ቤት ቆይታው ማንዴላ በመላው ዓለም ለመታወቅ በቅቷል። ማንዴላ የመጀመሪያው ጥቁር መሪ የሆነ ሲሆን በአፓርታይድ አገዛዝ ላይ ለሚደረገው ትግል እንደ አርማ ይታያል። ስለ ማንዴላ በስፋት የሚታወቀው ነገር በእስር ቤት ለረጅም ጊዜ መቆየቱ ከመላው ዓለም ማንዴላ እንዲፈታ ግፊት ይደረግ ጀመር። በበርካታ አጋጣሚዎች ማንዴላ ከቅድመ ሁኔታ ጋር በተያያዘ ነፃነት ይሰጠው ነበር። ሆኖም ግን የኤኤንሲ የፖለቲካ እሳቤዎች ከራሱ ነፃነት ለማስቀደም ፈቃደኛ ሳይሆን ቀርቷል። ማንዴላ እንደ አውሮፓውያን አቆጣጠር የካቲት 11 ቀን 1990 ከእስር ተፈቷል። ዕለቱ ለደቡብ አፍሪካና ለመላው ዓለም ትልቅ በዓል ሆኗል። ከእስር መለቀቁ ጨቋኙን የአፓርታይድ አገዛዝ ስለመገርሰሱ ምልክት ነበር። ከእስር ከተለቀቀ በኋላ ዘላቂ ሰላም ለማምጣት ረጅም ድርድሮች ይካሄዱ ነበር። ድርድሩ አብዛኛውን ጊዜ በጎሳዎች ግጭት ዙሪያ ነበረ። ሆኖም ግን እንደ አውሮፓውያን አቆጣጠር ሚያዝያ 1994 ደቡብ አፍሪካ የመጀመሪያው የተሟላና ፍትሃዊ ምርጫ አካሄደች። ኤኤንሲ 65 በመቶ ድምፅ በማግኘት ተመረጠ። ኔልሰን ማንዴላም የመጀመሪያው የደቡብ አፍሪካ ፕሬዝዳንት ሆነ። ኔልሰን ማንዴላ በ1999 ከፕሬዝዳንትነት ራሱን አገለለ። በዚህ ወቅት በታቦ ኤምቤኪ ተተክቷል። በማንዴላ የመጨረሻ ዓመታት ጤና ማጣት ከህዝብ ጋር እንዳይገናኝ አድርጎታል። ሆኖም ግን በአንዳንድ ጉዳዮች ዙሪያ ሐሳብ ይሰጥ ነበር። እንደ አውሮፓውያን አቆጣጠር በ2003 በአሜሪካ የተመራው ጦር ኢራቅን መውረሩን አውግዟል። ከዚህ በተጨማሪ በደቡብ አፍሪካ ውስጥ ያለውን የኤችአይቪ ኤድስ ጉዳይ በዘመቻ መልክ መርቷል። ማንዴላ 3 ጊዜ ትዳር ፈጽሟል። 6 ልጆች፣ 17 የልጅ ልጆች አሉት። የመጀመሪያ ባለቤቱ ኢቨሊን ኖኮማሴ ይባላሉ። ሁለተኛ ባለቤቱ ዊኒ ማንዴላ ስትሆን ከተወሰነ ጊዜ በኋላ በመካከላቸው በተፈጠረው ግጭት ተለያይተዋል። ዊኒ በሰብአዊ መብት ጥሰት በመሳተፍ ውንጀላ ይቀርብባታል። ማንዴላ ለሶስተኛ ጊዜ በ80 ዓመቱ ግራሳ ማሼልን አግብቷል። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር ታህሳስ 5 ቀን 2013 ከረጅም ጊዜ ህመም በኋላ በቤተሰቡ ተከቦ በ95 ዓመቱ ሕይወቱ አልፏል። ኔልሰን ማንዴላ። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።